ስሜ ቤቴሌም ካሳሁን ይባላል። የካራክተር ስሜ ደግሞ ጽዮን። እሺ ቤቲ ማለት ስለራስሽ ትንሽ ነገር። ቤቲ አይደለም ቤታ ነው። እዚህ አጋጣሚ ስሜ ቤቲ አይደለም። ስለራሴ የሁለተኛ ዓመት የነርሲንግ ተማሪ ሲሆን በቃ ነኝ። እሺ ወደዚህ ፕሮዳክሽን መጣሽ እና ፕሮዳክሽኑ እንዴት አገኘሽ? እንዴት አገኘሁት? ደስ ይላሉ። እሺ ኤፒሶድ ሲቀረጽ አንቺን ያዝናናሽ ወይ ደግሞ ቻሌንጅ ያደረገሽ ስሜ ቤቴሌም ካሳሁን ይባላል። የካራክተር ስሜ ደግሞ ጽዮን። ሁለተኛ ዓመት የነርሲንግ ተማሪ ስትሆን የግሬድ ተማሪ ናት። አይ ገራሚ ነው እና በቃ ገራሚ ነው እንዴ የሆነ እያሳቀኝ ነው። አንዴሽ ጽዮንን አይ ገራሚ ነው እንትና ስራዋ ተንኮሏ ምናምን ደስ ይላል። ኧረ በስመ አብ ያሰብኳት ነው ስክት ኧረ ገራሚ ነገር አለ። ኤፒሶድ 2 ላይ ሲሆን የማጠብቁት ነገር ይዛ ትመጣለች። በተለይ ነፃነት ላይ አይኗን ነው የማጠፋው። እሺ መስፈን ምን ልስፈንልሽ? በአንቺ ምርጫ ዘንጅ አይናውጣ ንገሪኛ። መጠሪያ ያልተገኘ የሚሆን ላንተ ተስማምቶ ቁንጅና ራሱን ውበት ነፍስ ሕይወትን ዘግቶ። ስሜ ቃል ኪዳን ጌታቸው ይባላል። በካራክተር ስሜ ደግሞ ነፃነት። ቃል በጣም አክቲቭ ናት። በጣም ነው ደስ የምትለኝ እና ደግሞ እንዴት ነው የማርኬቲንግ ተማሪ ናት። የፈርስት ይር ተማሪ ናት። የመጣሁትማ እንትን ነው በሰው ነው የመጣሁት። በሰው መጣሁ። ፕሮዳክሽኑ በጣም ነው ደስ የሚለው። ክሩ ደስ ይላል። በተለይ በጣም ተግባቢዎች ናቸው በዚህ አጋጣሚ እና እንዴት ነው ፍቅር አላቸው። በጣም ነው ቻሌንጅ ያደረገኝ። እሱም ደግሞ እንዴት ነው የሆነች ጽዮን የምትባል ልጅ አለች እና እሷን በቴስታ ማለት በጣም አዛ ነበር። እንደምንም ግን አይድድት አድርጌዋለሁ። እኔ እንጃ አላውቅም። እሱ ኤፒሶድ 1 በጣም ነው ደስ የሚለው በቃ እና ኤፒሶድ 2 ላይ ደግሞ በጣም ሞር የተለየ ነገር ይዘን እንመጣለን ብለን እናስባለን። ደግሞ ይዘን እንመጣለን።
እና ጠብቁ። ዋና ላይ በጣም ጎበዝ ነኝ። ሆቢ እውነት ለመናገር ምንም ነገር የለኝም። በጣም ግን እንዴት ነው ፊክሽኖች በጣም ደስ ይሉኛል፣ አነባለሁ እና ትንሽ አንጎራጉራለሁ ልበል። እሺ ኧረ እንዴት ነው በሉ ኧረ እንዴት ነው ቆረጠለት ወይስ ኧረ እንዴት ነው? ኧረ እንዴት ነው በሉ ኧረ እንዴት ነው ተረሳ ወይ ፍቅሩ ኧረ እንዴት ነው ስንገበገብ አሃ ስናፍቀው አሄ የዘገየው የኔስ ነገር አሃ እንዴት ሆኖ ታየው። ስሜ ናትናኤል ጌታውን ይባላል። በካራክተር ስሜ አልዓዛር። ቲክቶከር ነኝ እና ያው ተዋናይ ነኝ። ያው በጓደኞቼ አማካኝነት ምናምን በሰው እዚህ መጣው። እንትኑ ደግሞ በጣም አሪፍ ነው። እነሱ ናቸው ያው ወጣት ስለሆኑ እየደገፉ እያበረታቱ ምናምን ሞር ከነሱ ጋር ያለን ቀረቤታ ነው እዚህ ጋር አሪፍ ስራ እንድንሰራ ያደረገን እና የነሱ አሪፍ መሆን የኛም አሪፍ እንድንሆን አድርጎናል ብዬ አስባለሁ። ቻሌንጅ ያደረገኝ ፊት ለፊት ስለምቀመጥ ትንሽ ላይቷ ሙቀት ምናምን አለ እንጂ በጣም ቆንጆ ነው። ብዙ ነው ያው አላስታውሰውም። በጣም ነው ምዝናናው፣ ሁሌ ነው ምዝናናው በመጣው ቁጥር። አልዓዛር የኔ ዋህ በጣም አሪፍ ነው። በቃ የምፈልገው አይነት ካራክተር ነው። የለም ምንም ከነጭራሹ አንገናኝም። ትንሽ ግን የኔም ልብ የሱም ልብ ንጹህ ነው። በቃ የዋህ ነን። አንድ አይነት የሚያገናኘን እሱ ነው። ሁለታችንም ልባችን ንጹህ ነው። ከአልዓዛር ውጪ ያስተማሪውን ከልጅነቴ ጀምሮ አስተማሪ መሆን እፈልግ ነበር። አልተሳካም እንጂ በቃ ያስተማሪውን ብሆን ደስ ይለኝ ነበር። ማጠብቁት ማገምቱት አልነግራችሁ። ሆቢ ግጥም እችላለሁ። ሶማሌ በረሃ ላይ ገመል ገላመጠኝ። ሊቢያ በረሃ ላይ ገመል ገላመጠኝ። ሶማሌ በረሃ ላይ ገመል ገላመጠኝ። እዚህ ሜዲትራኒያን በረሃ ላይ ገመል ገላመጠኝ። እዚህ ግን ስመጣ የታክሲ ጎደለኝ። አመሰግናለሁ። መጣልኝ። እሺ ይሄው መጣ ይሻላል። አይሽ እሺ እሺ ይሄው መጣልኝ። ይሄው እሱ ነው ካሜራማኔ፣ የስራዎቼ ባለቤት። እኔ ናርዶስ ሻሮ እባላለሁ። በካራክተር ስሜ መክሊት። እኔ ሉል ታከለ እባላለሁ። የካራክተር ስሜ ደግሞ ጆሲ። እኔ የግል ስራ ነው የምሰራው። በቃ እኔ ሞዴል እና ተዋናይ ነኝ እና ማርኬቲንግም ደግሞ ኩሌ ሰማሪ። እኔ ወደ ፕሮዳክሽን ስመጣ የዚህን ያህል አልጠበቅኩም ነበር፣ ግን በጣም ትልቅ ነገር ነው ያገኘሁት እና ሁላችሁም በጣም ነው ደስ የምትሉት። የሚገርም ነው ፕሮዳክሽን። እኔ ብዙ ነገር አልጠበቅኩኝም፣ ያው ግን ብቻ የሚገርም ነው። አሪፍ ሆኖ አግኝቼዋለሁ።
ኤፒሶዷን በጣም ደስ ይላል። ቆንጆ ነበር። ቻሌንጅ ያደረገን ነገር ረስቼዋለሁ። የተሰጣችሁ ካራክተር እንዴት መክሊት በጣም ነው ደስ የምትለው እና ወድጃታለሁ። ጆሲ የሚገርም ካራክተር አሪፍ ነው፣ ደስ ይላል። ስሜ አላዛር ለማ እባላለሁ። የካራክተር ስሜ ደግሞ ቅዱስ ነው። ስሜ ርብቃ ዘነበ ይባላል። የካራክተር ስሜ ደግሞ ሰላም። የተሰጣችሁን ካራክተር እንዴት አገኛችሁት? መልሻንች እኔ በጣም ወድጃታለሁ። ተመችቶኝ ነው የምሰራት። የኔም አሪፍ ነው፣ ምንም አይልም። እሺ ዳሪ ላይፋችሁ ሪሌሽንሺፕ ውስጥ ናችሁ? ቤስት ፍሬንድ ናችሁ ወይስ? ኧረ በፍጹም እዚሁ ነው የተገናኘነው። እዚሁ ነው ማለት ከሱ ውጪ ከከሌ ጋር ብሰራ አንተ ደግሞ ከሱ ውጪ ከከሌ ጋር ብሰራ ይወጣልኛል የምትለው ካራክተር? እኔ ከሱ ውጪ ከማንም ጋር እኔ ራሱ እሷ ጋር አሪፍ ነው፣ ያበደ ነው፣ ተመችቶናል። እኔም በጣም ተመችቶኛል። እሺ ኤፒሶድ ላይ ቀጣይ ኤፒሶድ ላይ ምን እንጠብቅ? ያው ጥሩ ስራ ከኤፒሶዷን የተሻለ እንደዚህ። እሺ ስሜ እስጢፋኖስ ማሞ እባላለሁ። እሺ ስለራስህ ትንሽ ነገር ያው የአይቲ ምሩቅ ነኝ። በዛውም ሲኒማቶግራፊ ተምሬ ጨርሻለሁ። የዚህ ክሩ ፕሮዳክሽን ማናጀር ነኝ። እንዲሁም ቀጣይ ተዋናይ እሆናለሁ ብዬ አስባለሁ። እሺ ወደዚህ ፕሮዳክሽን የመጣበት አጋጣሚ ሌላ አጋጣሚ ያገኘሁት ሰው ነግሮኝ ነው እና በጣም ደስ ብሎኝ ነበር የመጣሁት። ፕሮዳክሽን እንዴት አገኘኸው? እንደጠበቀው? አዎ እንደውም ከጠበቁት በላይ በጣም ትልቅ ፕሮዳክሽን ነው እና በጣም ደስተኛ ነኝ የዚህ ክሩ በመቀላቀሌ። እንደ ባለሙያ ኤፒሶድ ሲቀረጽ ቻሌንጅ ያደረገህ ምንድን ነው? ቻሌንጅ ያደረገኝ ነገር ትንሽ ፕሮዳክሽን ማናጀር ያው ቁጡ ነው እና ከኔ ባህሪ ጋር ትንሽ ሊዋድ አልቻለም። ያው ትንሽ አይናፋር ነገረኝ መሰለኝ። መቆጣት ላይ ትንሽ ከባድ፣ ግን ከዚህ በኋላ እየሰማችሁ በጣም ቁጡ ሆኜ ስለመጣ ተዘጋጁበት። የአውቲስን ይሰራን ነበር እና በጣም ልጆቹ በጣም ርቧቸዋል፣ ለክማቸዋል። ከዛ በኋላ ያው ምሳ ታዘዘ ምናምን በሉ። በንጋታ ሁሉም ሴቶቹ እንዳለ ታሞ መጡ። ይሄ እንትን በጣም አዝናንቶኝ ነበረ። ማንኛውም ካራክተር እወጣለሁ ብዬ አስባለሁ ቢሰጠኝ። ያው ኤፒሶድ 1 በጣም አዝናኝና አጓጊ ነው። በጣም ተመልካች ጋርም ደርሶም ጥሩ እይታ እንደሚኖረው ተስፋ አደርጋለሁ። ብቻ አዝናኝ ነበር፣ አሪፍ ነው። ያው አሪፍ ነገር ጠብቁ። ከኤፒሶድ 1 የተሻለ እናም አዝናኝና አጓጊ የሆኑ ነገሮች ስላሉ በደንብ ጠብቁ። ስሜ አቤኔዘር አለም ይባላል። በዚህ ፕሮዳክሽን ላይ በሲኒማቶግራፈር ሙያ ላይ ነው የተሳተፍኩት እና ሲኒማቶግራፈር የመጣሁት ኦልሞስት ከ3-4 ዓመት በፊት ነው። ያው ከቡራ ጋር እንዳጋጣሚ ተገናኝተን ያው ከዛ ጊዜ ጀምሮ ምን ነበር ማለቴ ያው ከ3-4 ዓመት በፊት ነው ባሮክ ሲኒማ ላይ መስራት የጀመርኩት እና ከዚህ በፊት ፖስት ሲደረጉ የነበሩ ሾርት ሙቪዎች ላይ በአጠቃላይ አለን ያው እኛውን ስንሰራ የነበረው ያው ክሩ በጣም ደስ የሚለው ያው እንደ ጓደኛ እንደ ወንድም ነው አብረን ስንሰራ የነበረው እና ደስ ይላል። ቻሌንጅ ያደረገኝ ነገር እንደ አጋጣሚ ትራይፖድ አልነበረም እና ጊምባል ነው እና ሄጄ በቃ እሱ ያውቀዋል። ኤፒሶድ 1 ያው እንደ ሎ በጀት አይደለም እና ደግሞ እንደ ዩቲዩብ ስራ አይደለም። ያለንን አቅም
ተጠቅመን የሰራ ነው። ባለን ማቴሪያል ያለንን አቅም ተጠቅመን የሰራ ነው እና አሪፍ ነው። ሞር ደግሞ ከዚህ በኋላ ላሉት የተሻለ ነገር ጠብቁ። እሱ ይብሎ ነው ይባላል። እሺ ያታምጥ እሺ ዞን ያወራች እኔ በሳውንድ ላይ እኔ ግራፊንግ ላይ እኛ ከ2013 ዓመት ጀምሮ ባሮክ ሲኒማ ጋር ስራ ስንሰራ ነበር። ኦኬ 2014 መስከረም ጥቅምት አካባቢ ላይ የሃይ ስኩል ፊልም የሰራ ነው ነበረ። ከዛ በኋላ ላይ ደግሞ 1-2 ሾርት ሙቪዎች አሉ። ሌላ ደግሞ አሁን በቅርብ የሚወጣ አንድ ፊቸር ፊልም አለ። አንድ ላይ የሰራናቸው እነዚህ ስራዎች ናቸው። አሪፍ ነበረ፣ ደስ ይላል። እንግዲህ ደግሞ ይቀጥላል ብዬ አስባለሁ። ቻሌንጅ የገጠማችሁ ምን ነበር? ፕላን ጋፍቴ እጥረት አለ ትንሽ ያው ሁለታችንም ግዙፍ ስለሆነ መንጠላጠሉ እና ኢዮብ ይላፋኛል። በዚያ ቁም ነገር የምሬ ነው። በጣም ችግር ኢዮብ። እሺ እሺ ክሩ ላይ ችግር የለም። ከዚህ ብዙ አመት አብረን የሰራን ሰዎች ስለሆነ ካስት ላይ ግን ትንሽ የሚያስቸግሩ መስሎኝ ነበረ። ግን ጸባያቸው ሁሉም አሪፍ ነው። አክቲንግም በጣም ጀግና ልጆች አሉ። ስቶሪውም አሪፍ ነው። እንግዲህ ክፍል 2 ክፍል 3 እያለ ሲቀጥል እያየነው እንሄዳለን። ተው እንጂ ፓንዳ። እሺ አጥብቅ አውራ ፓንዳ ዝም ብለህ ቁልጭ እሺ አሪፍ ነገር ከኛ ከፕሮዳክሽኑ አሪፍ ነገር እንዲጠብቁ ማለት አሪፍ የተሻለ አቅማችንን ጥረን እናሳያቸዋለን። ክሩ ላይም ሞር ተግባብተው ማለት ያው አሴ ፋሚሊ ይሁንና ከኛ ጋር ተግባብተው ኢንጆይ ያደርጉ እንዲሰሩ በቃ እየቀለዱ እየተጫወቱ እንዲሰሩ ላስጠንቅቃቸው። አሪፍ ፐርፎርማንስ በቃ በሎ በጀት ሃይ ኳሊቲ የሆነ ሎ በጀት ሃይ ኳሊቲ ነገር ይዘን እንመጣለን። የጎደለ ነገር ካለ ደግሞ እናንተ ኮሜንት ላይ አሳውቁን። ቀጣይ እንሞላለን። ወንድማችን ድምጻዊ ነው። ከታርጉት የለም። አይ ይለፍ ኧረ ይለፍ ትንሽ ፓርቷን ሰልሳት በኤላ ነው። በኤላ ኢንተርቴይንመንት በቅርብ ይለቀቃል። ጠብቁት። ስጪ ልስጥሽ የሚል ቀድሞ ይለቀቃል እኮ ምሩም ትሉት በቅርብ ይለቀቃል ወይ አሁን ተለቋል እንላለን። ችግር እንዴ ነገራቸው ታለንት ነው እንደም ሰው ሲያወራልኝ ደስ የሚል አሃሽ ላውራለ ወንድማችን ድምጻዊ ነው ማለት ራፐር ነው እና አሁን በቅርብ ኤላ ኢንተርቴይንመንት ላይ የሚለቀቅ ስራ አለው። ገብታችሁ ይውለት ስጪኝ። አይ የሙዚቃው ርዕስ ሰርች አድርጋችሁ ስጪ ልስጥሽ ብላችሁ ሰርች አድርጋችሁት ሊል ፓንዳ ስጪ ልስጥሽ የሚል ስራ በቅርብ ኤላ ኢንተርቴይንመንት ላይ እና ይሄ ቲም ነው የሰራው እና በዚህ ፕሮዳክሽን የተሰራ ስራ ነው። ገብታችሁ ይውለት። ሜካፕ አርቲስትስ አንዴ እሺ ጀምር። ባሮክ እባላለሁ። ዳይሬክተር ነኝ እዚህ ስራ ላይ። ዜሮ በጀት ነው፣ ፕሮዲሰር አይደለም። ፕሮዲሰሩ ሁሉም የዚህ ክሩ አባል ነው። በዜሮ በጀት የሚሰራ ፊልም ነው። በዜሮ በጀት የተሰራ ፊልም እንግዲህ ምን ይመስላል የሚለውን እናንተ በኮሜንት ላይ እንድታሳውቁ እፈልጋለሁ። በባሮክ ሲኒማ ከዚህም በፊት ስናቀርባቸው የነበሩ የተለያዩ አጫጭር ድራማዎች ነበሩን። ከዛም ባለፈ የሃይስኩል ድራማ ከመስራት ከጀመሩት የቀደምቶች ውስጥ አንዱ ነን እና ያንን ስማችንን አስጠብቀን ለመቀጠል ነው ይህን ስራ ይዘን የመጣ ነው። የሃይስኩል ስራ ላይ ከዚህ በፊት የእኛ ላይ ኤክስፒሪየንስ አለኝ። እዛ ላይ ዳይሬክተር ነበርኩኝ ሲዝን 5 ላይ ማለት ነው። በራይተርም በዳይሬክተርም ሰርቻለሁ። ይህን ስራችንን ከዛ ባገኘሁትም ኤክስፒሪየንስ ነው ማለት ነው ወደ እናንተ ይዤ የመጣሁት።
እንግዲህ ሳይደግስ አይጣላም አይደል የሚባለው። በጣም አሪፍ የክሩ አባላቶች አሉን። በጣም ከጠበኩት በላይ ጎበዞች ተዋናዮችን አግኝተናል እና ቆንጆ ስራ ጠብቁ። በጣም ጎበዝ ክሩ ነው ያሉን። ቆንጆ ምስል፣ ቆንጆ ሳውንድ፣ ቆንጆ አክቲንግ፣ ቆንጆ ስቶሪ አለን። በዚህ አጋጣሚ መናገር የምፈልገው በዚህ ስራ ላይ የተሳተፉት አጠቃላይ የቢሾፍቱ ወይም የደብረ ዘይት ልጆች ነን እና የቢሾፍቱ ወይም የደብረ ዘይት የፊልም ባለሙያዎች ይህን ስራ ወደ እናንተ ይዞላችሁ መጥቷል። እንደምትወዱት አልጠራጠርም። ቀጣይ ጥያቄ። የአባት ካራክተር ካለ ቻሌንጅ ያደረገን እኔም ብቻ ሳልሆን ሙሉ ክሩን ቻሌንጅ ያደረገን ነገር በዜሮ በጀት መጀመራችን ነው። ያ ማለት ምን ማለት ነው? እያንዳንዱ የምንሰራው ስራ በተቻለ መጠን ወጪ የማያስወጣን እንዲሆን ነው የፈለግነው። ምክንያቱም ምንም አይነት ከኋላ ፈንድ የለንም፣ ወይም ደግሞ ይህን ስራ ሰፖርት የሚያደረገን ምንም አይነት ፕሮዲሰር የለንም። ስለዚህ ተመልካችን ለማዝናናት የዩቲዩብ ተከታዮቻችንን ለማስደሰት ይዘን የመጣነው ስራ ነው። ከዚህ በኋላ ተመልካቾቻችን የእኛ ፕሮዲሰር ይሆናሉ ብለን ተስፋ እናደርጋለን። ምክንያቱም የምንሰራውን ስራ እንደሚወዱትና እኛን ለማገዝ እንደሚተባበሩን አልጠራጠርም። ያሳቀኝ አጋጣሚ ያው አክሽን ከተባለ በኋላ ተዋናዮች አንዳንዴ ዲያሎጋቸውን ሲረሱ ወይ ደግሞ በመሀላቸው ሳቃቸው ሲመጣ በተለይ ካሜራማኑ ሲስቅ ሳይ ምናምን የሳኩበት አጋጣሚ ነበር። ክፍል አንድ ቀጣይ ለምንሰራቸው ስራዎች ትልቅ ኃላፊነትን የጣለብን ክፍል ነው። ምክንያቱም ለመስራት አስበን ከተዘጋጀ ነው በላይ ነው ኢነርጂያችንን አውጥተን የሰራ ነው እና ቆንጆ ሆኖ ለተመልካች እንዲቀርብ ሁሉም የክሩ አባል እንዲሁም ተዋናዮች የበኩላቸውን ተወጥቷል እና ከዚህ አንሰን መገኘት አንፈልግም። ስለዚህ ትልቅ አደራ ነው ያለብን ማለት ነው። በዚህ ክፍል አንድ ውስጥ ራሳችን ላይ ያስቀመጥነው ትልቅ ኃላፊነት አለ እና ክፍል አንድ ለኛ በተለይ ክሩ ላይ ላለ ነው ትልቅ ኃላፊነት እንደሚጠብቀን ቃል የገባንበት ክፍል ነው። አልፊ አድካሚ ነበረ፣ ግን ደግሞ ቆንጆ ስራ ነው። ስለዚህ ክፍል ሁለትን ከዚህ በተሻለ መልኩ ጠብቁ። አዎ ከጽሁፉ ጀምሮ ጊዜ ወስደን ነው የጻፍነው። ይህን ስራ ስንጀምር መጀመሪያ ራይተር ክሩ ነው ያዋቀር ነው። በዚህ አጋጣሚ ቤቲ ቃልና በእምነት ራይተር ክሩ ላይ የነበሩ የመጀመሪያዎቹ ልጆች ናቸው። ከዛም ቀጥሎ ኦዲሽን ስንወስድ ካስቶችን በመጥራት እንዲሁም ደግሞ በትወና ላይ ነፃነት፣ ሀናን እና ጽዮንን ሆነው የሚሰሩት ልጆች ማለት ነው። ጥሩ ጊዜ ነበረን። ኢነርጂያቸው አሪፍ ነው። ለቀጣዩ ስራዎቻችንም እነሱን ይዘን አብረን የምንቀጥል ይሆናል። በጣም የሚገራርም ታሪኮች ነው እየተፈጠሩ የሚሄዱት። ክፍል አንድ ገና ኢንትሮዳክሽን ነው። ክፍል ሁለት፣ ክፍል ሶስት እያለ ሲቀጥል ሲዝን 2 ሲዝን 3 እያለ ሲቀጥል በጣም አጓጊና መሳጭ የሆነ ታሪክ ነው ያለው ይህ ድራማ። ስለዚህ ሁሉም ሰው በጉጉት እንዲጠብቀው በዚህ አጋጣሚ ለመናገር ይፈልጋሉ። ተመልካቾች እንዲያውቁት የምንፈልገው ነገር ይህ ስራ ተመልካቾችን ለማዝናናት እንዲሁም ደግሞ ቆንጆ ታሪክን ከቆንጆ ምስል ጋር ወደ ተመልካቾች ለማድረስ የቻልነውን ያህል ጥረናል። ተመልካቾች እኛን መደገፍ ከፈለጉ በጣም ቀላል ነገር ነው ማድረግ የሚጠበቅባቸው። እሱም ደግሞ ሰብስክራይብ፣ ላይክ እና ሼር ማድረግ ነው። ያለኛ ትርፋችን ነው። ከዛ የዘለለ ምንም ከኪሳቸው ብር አውጥተው እንዲሰጡን አንጠይቅም።
ስለዚህ ጀስት ሰብስክራይብ፣ ላይክ እና ሼር በማድረግ አግዙ። እኔም አመሰግናለሁ። ነፃነት የመጨረሻ እድል ተሰጥቷት ወደ ግል ትምህርት ቤት ተዘዋውራለች። እድሏን ትጠቀማለች ወይስ አትጠቀምም? የአያትየው ትልቁ ፍርሃታቸው ነው። ግን ከበር ስትገባ ጀምሮ ከዘበኛው እስከ ዳይሬክተሩ በስርዓት አልተቀበሏትም። በተለይ ክላስ ስትገባ ጽዮን አላስቀመጠቻትም። አላዛር ደግሞ ምስኪን ነገር ይመስላል። ሰላምም ቅዱስ ፍቅሩ እንዲገልጻት በጣም ትፈልጋለች፣ ግን እሱ አይነግራትም። መክሊት ደግሞ ጆሲ ፍቅሩ የውሸት እንደሆነ ምንም አልገባትም። ግን የአላዛር ምስኪንነት ደግሞ በጣም ያሳዝናል። ግን በኤፒሶዱ ምን እንደሚያስቃኙን አናውቅም። እስከዛው ድረስ ግን የባሮክ ሲኒማ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቶሎ እንዲደርሳችሁ ደግሞ የደውል ምልክቱን እየተጫናችሁ ጠብቁ። እስከ ኤፒሶዱ ድረስ ቻው። ጁሊያን ተቀየር ጠብቀ ነበር? አዎ ጠብቄ ነበር። በዚህ መልክ ጠብቀ ነበር? በዚህ መልክ አልጠበቅኩም። ለእኔ በ5 ቀን ውስጥ 400,000 እይታና ከ30,000 በላይ ሰብስክራይበር ማግኘት ፈጽሞ አልጠበቅኩም። ግን ደግሞ ተወዳጅ እንደሚሆን እርግጠኛ ነበርኩና ምናልባት ክፍል 6 ክፍል 7 እያለን ስንሄድ ነው በዚህ መልክ ጠብቄ የነበረው። ልፋታችንን እግዚአብሔር አይቶ ረድቶን በዚህ መልክ ተቀባይነት ስላገኘን በጣም ደስተኛ ነኝ። ተመልካቾቻችን ስለወደዳችሁት ስላያችሁልን በጣም እናመሰግናለን። ባሮክ ሲኒማ ትክክለኛው ቻናል ከ400,000 ቪው በላይ ያለው ነው። ልጅነት 1 በጣም ብዙ በባሮክ ሲኒማ ሎጎ እና ክፍል 2 በሚል ፖስት እየተደረጉ ነው። ከነሱ ውስጥ የእኛን ቻናል ለይታችሁ ማወቅ የምችሉ ሰብስክራይብ ስትሆኑ ነው ወይም ሰብስክራይበር ስትሆኑ ነው። ስለዚህ ቻናላችን በዚህ ሰዓት ክፍል 1 ከ400,000 በላይ ቪው አለው። ሰብስክራይበራችን ከ45,000 ሰብስክራይበር በላይ ያለው ባሮክ ሲኒማ ቤት ለሌሉት ለራቁት በአካልም በያሉበት መልካም ዓመት በዓል እንዲሁ እንዳለን እንዳይለየን እንዲሁ እንዳለን እንዳይለየን እንዳላችሁ እንዲያደርጋችሁ እንዳይለየን እግዚአብሔር ክብሩን ይሰጥ። አንዴ ኳይቱላችሁ ፕሮግራም ሲያቀርቡ የነበሩትን ለመቆራረጫ እንዲሆን ንግግር እያደረጉ መሀል መሀል ላይ ውሰዷቸው። እስከዛ ከሰርክል ወደዛ ምገቡ ሴቶች ከሰርክል ጀምሩ። ርብቃ፣ ሴና፣ ሌላ ማን ያለው? እሺ 4ታችሁ ነው። እሺ